ወለእግዚእነ ኢየሱስ ክርስቶስ ከመዝ ውእቱ ልደቱ። የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነው። አንድም የነ ትዕማርን የነ ራኬብን የነ ሩትን ሲናገር መጥቶ ነበርና የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነው አለ። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም፣ ከጥንት ሲያዝ ሲነገር የመጣ ነው ሲል። አንድም በዘር በሩካቤ የሚሆን የአበውን ልደት ሲናገር መጥቶ ነበርና ወለእግዚእነሰ የጌታችን የኢየሱስ ክርስቶስ ልደቱ ግን እንዲህ ነው አለ። እንበለ ዘር ነው ከመዚህ ያለውን ያመጣዋል። ወሶበ ተፍረት እሙ ማርያም ለዮሴፍ እናቱ እመቤታችን ለዮሴፍ በታጨች ጊዜ ዘእንበለ ይትቃረቡ ተረክበ ጽንስተ መንፈስ ቅዱስ እርሷ ወንድ እንደሆነ ሳታውቀው እርሱም ሴት እንደሆነች ሳያውቃት በግብረ መንፈስ ቅዱስ ጸንሳ ተገኘች። ወገባሪውስ ለውእቱ ሥጋ መንፈስ ቅዱስ እንዲል አንድም ምንዘባ ይላል። ዮሴፍ ምክንያት ሳላት ምክንያት ሳትሻ፣ አንድም ድንጋሌ ሥጋ ድንጋሌ ነፍስ ድንጋሌ ልቡና ሳላት፣ አንድም እምዘባ ይላል ካላት ከባሕርይዋ ጸንሳ ተገኘች። ይህም በሲሆን ነው። እስመ ይተረጎም ለሀበ ብዙ ፍና ሰማይ ወምድር ተረክቡም እግዚአብሔር አዳም ወሔዋን ተፈጥሩም እግዚአብሔር እንዲል መንፈስ ቅዱስ ማለቱ በመንፈስ ቅዱስ ተከፍሎ ኑሮበት አይደለም፣ አነጻት ሲል ነው። አኮ ዘወቱ ሥጋ ለመንፈስ ቅዱስ አላ መንፈስ ቅዱስ ቀደሰ ወአንጻ ሥጋሃ ለማርያም ወረሰያ ድሉተ ለተወክፎ ቃለ እግዚአብሔር እንዲል አነጻትም ማለቱ ኑሮባት አይደለም፣ ከሦስቱ ግብራት ከለከላት ሲል ነው። ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ሩካቤ ወዘር ወሰስሎተ ድንግልና ለስሯን በይጓለ እመሕያው ወእሙራን ቦሙ እንዳለ ሱኑቴዎስ ስታደርገውም ዕዳ የሚሆንባት ሆኖ አይደለም፣ ጥንቱን አላደረገችውም ሲል ነው። ወኮነ ይስሐቅ ያፈቅሮ ለኤሳው እስመ ዘንአወ ውእቱ ይሴሰይ ብሎ ወያዕቆብሰ ንጹሕ እምዝንቱ ይላል። ኤሳው አውሬ አድኖ መብላት ዕዳ ሆኖበት አይደለም፣ ጥንቱንም ያዕቆብን ድልድል ቅምጥል ከቤቷይ ሲል ነው እንጂ። ልደቱን እንበለ ዘር ማድረጉ ስለምን ነው ቢሉ 5500 ዘመን ሲፈጸም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳናል። ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል ዳግመኛም በዘር በሩካቤ ተወልዶ ቢሆን አይሁድ ሩቅ ቢሲ ወልደ ዮሴፍ ባሉት ነበርና ሶበሰ ተወልደ በሩካቤ ቢሲ ወብሲት ዘከማየ ብዙሃን እምታዘብው ወእምረሰይ ሐሰተ እንዲል ያውስ ቢሆን ተፈቶ ካላቸው አለማድረጉ ተፈቶ ከሌላት ከድንግል ማድረጉ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢቱን አሁ ድንግል ትጸንስ ወትወልድ ወልድ ያለው ነው። ምሳሌውም አዳም ከእህቱ ምድር ተገኝቷል፣ ጌታም ከእህቱ ማኅፀነ ድንግል ለመገኘቱ ምሳሌ ነውና። ሔዋን ከእህቱ ማጽመ ገቦ ተገኝታለች፣ ጌታም ከማኅፀነ ድንግል ለመገኘቱ ምሳሌ። ጽማ እስራኤልን ያበረደ ውሃ ከእህቱም ኮኩ ተገኝቷል፣ ጽማ ነፍሳትን ያበረደ ጌታ ከእህቱም ማኅፀን ተገኝቷልና። ጽማ ሶምሶንን ያበረደ ውሃ ከእህቱም መንሰካ ያድግ እንደተገኘ ጌታም ከእህቱም ማኅፀን ለመገኘቱ ምሳሌ ነው። ትንቢቱን አውቋ እናግሯል፣ ምሳሌውንም አውቋ አስመስሏል። ምስጢሩ እንደምን ነው ቢሉ ከመትኩን መራሂተ ለሃይማኖት አባይ እንጂ ይላታል። እርሷ ድንግል ወም እንደሆነች እሱም አምላክ ወሰብ ነውና፣ አንድም እርሷ እናትነቷ ድንግልናዋን እንዳላስቀረባት እሱም ሰው መሆኑ አምላክነቱን አላስቀረበትምና። ወዮሴፍሰ ፋሪሃ እስመ ጻድቅ ውእቱ ይፈቀደ ይክስታ እጮኛዋ አቃቢሃ ጠባቂዋ ተላአኪሃ አገልጋይዋ ዮሴፍ ግን ደግ ሰው ነውና ሊገልጽባት አልወደደም። አላ መከረ ጽሚተ ይድጋ ሰውሮ ትቷት ሊሄድ ወደደ እንጂ። ዮሴፍም ቢያደርገው ዕዳ ይሆንበታልን? በኦሪቱ ታዝዞ የለምን ቢሉ ባል ሚስቱን የጠረጠራት እንደሆነ ሐሪጸ ሰገም አሸክሞ ውሃ በመንቀላስ ይዞ ራሷን አከናንቦ ከቤተ መቅደስ ይዟት ይሄድ። ሊቀ ካህናቱ ከመህዋሩ ላይ ተቀምጦ ክንብንብሽን ግለጪው ይበላት ይግለጥብኝ ሲያሰኛት ነው። ሐመደ ምስዋውን ህራረ ዕጣኑን በጥብጦ ከኦሪቱ የሚደገም አለ። ያንን ደግሞ ባልሽ የጠረጠረሽን አድርገሽው እንደሆነ ሰውነትሽ ይበጥ ገላሽ ይላጥ የጎንሽ አጥንት ይርገፍ፣ አላደረግሽው እንደሆነ በወንድ ልጅ ይታረቅሽ ብሎ ይሰጣታል። እርሷም አሜን ወአሜን ብላ ተቀብላ ተጠጣዋለች። መርገሙ ይደረግብኝ በረከቱ ይደረግልኝ ስትል ባሏ የጠረጠራትን አድርጋው እንደሆነ ሰውነቷ ያብጣል፣ ገላዋ ይላጣል፣ የጎን አጥንቷ ይረግፋል። ባሏ የጠረጠራትን አላደረገችው እንደሆነ በወንድ ልጅ ይታረቃታል። ይህን ቢያደርገው ዕዳ ይሆንበታልን ቢሉ ይህን ማያደርግ ዘንድ ዮሴፍ ጻድቀ ወንጌል ነው እንጂ መች ጻድቀ ኦሪት ነዋ። እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ እናትና አባቷ ይች ብላቴና የብፅዓት ልጅ ናትና እህል ሳትቀምስ ዘመድ ሳትለምድ ወስደን እንስጥ ብለው ወደ ቤተ መቅደስ ይዘዋት ሄዱ። ካህናቱ ተሰብስበው የምግቧን ነገር ሲማከሩ መልአኩ ፋኑኤል ወርዶ በቆመ ቢሲ ሆኖ ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦት አየ። ሊቀ ካህናቱ ዘካርያስ ዛሬስ ክብሬን በሰው ፊት ሊገልጽልኝ ነው ብሎ ሊቀበል ቢነሳ ወደ ላይ ይዞበት ወጣ።
ከካህናቱም አንዱ ሊቀበል ቢነሳ ይዞበት ወደ ላይ ወጣ። ሐናና ኢያቄም ሊቀበሉ ቢነሱ ወደ ላይ ይዞባቸው ወጣ። ዘካርያስም ሐናን ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ ትተሻት ፈቀቅ በይ አላት። ትታት ፈቀቅ ብትል እግረ ተከል ነበረችና እናቷን እከተላለሁ ብላ ድንኩል ስትል መልአኩ ቅዱስ ፋኑኤል አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ በቆመ ቢሲ ህብስት ሰማያዊ ጽዋ ሰማያዊ መግቧት አድርጓል። የምግቧ ነገር ከተያዘላት ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አግብተዋታል። መላእክት ብፅዕት አንቲ ውድስት አንቲ እያሉ ሲያመሰግኑ ሰምተው አይሁድ ለምቀኝነት አያርፉምና ዛሬስ የሐናና የኢያቄም ልጅ ከቤተ መቅደሳችን ምን ድምፅ ታሰማበታለች ብለው ያለችበትም ቤተ መቅደስ በእሳት ሊያቃጥሉ ቢሄዱ ቅጥሩ እሳት ሆኖ መላእክት በሐፀ እሳት በኩናተ እሳት እየነደፉ መለሷቸው። በዘመናቸው መጥቁል የሚባል አንድ ጠንቋይ ነበረ። ሂደው እንዲህ ያለች ጠላት ተነስታብናለችና አጥፋልን ብለው ብዙ ወርቅ፣ ብዙ ብር፣ ብዙ ልብስ፣ ብዙ እህል፣ ብዙ ከብት ሰጡት። እርሱም አጠፋለሁ ብሎ ባሰበበት ቀን ወርቁ ብሩ ገል ጠጠር ሆኖ ልብሱም ብል በልቶት እህሉን ነቀዝ በልቶት ደመነፍስ ያለው ሁሉ ሙቶ ተገኘ። ወይኔ መጥቁን ይህን ያህል ተደፍሬያለሁ ብሎ በረሃ ሂዶ እጁን ቢጸፋ 300 ልቡሳነ ሥጋ አጋንንት ተሰበሰቡ። ምን ያሳዝንሃል ለእመት ብለን ነጠብልልው ወለ ሰማይ ንጠበልለከ ሰማዩን ጠቅልሉት ብትለን እናደርግልሃለን አሉት። በዚህ ጊዜ አንድ ሰው አርዶላቸው በሉ ሥጋሁ ወሰትዩ መረቆ ይላል። ሥጋውን በልተው ደሙን ጠጥተው ተማምለው ተነስተዋል። እመቤታችንም በዚህ ጊዜ ህርም ስድከኤል የሚባል ህቡስም ተገልጾላት ትጸልይ ነበር። መልአክ ሰይፍ መዞ ቢታያቸው ሁሉም በአንድ ጊዜ ጠፍተዋል። መጥቁልንም መሬት ተከፍታ ውጠዋለች። በዚህ ጊዜ ለእመቤታችን ቃል ኪዳን ገብቶላታል። እመቤታችን ጠንቋዩንም አስጠንቋዩንም ንስሐ ካልገባ ላታማልድ ጌታም ላይምር ቃል ኪዳን ተጋብተዋል። በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ናሁ ወርዘወት ወለተ እስራኤል መጠን አንስት አደረሰች። ቤተ መቅደሳችንን ታሳድፍብናለች ትውጣልን አሉ። ዘካርያስ ገብቶ እንደምን ትሆኝ ብሎ ቢጠይቃት ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አስቆጥረ በትራቸውን ከቤተ መቅደስ አግብተ ስትጸልይበት እደር አለው። 1985 በትር ሰብስቧል። ለ2015 የጎደለው ነው። በትራቸውን ሰብስቦ ከቤተ መቅደስ አግብቶ ሲጸልይበት ቢያድር ከዚያው ሁሉ በትር የዮሴፍ በትር ተለይታ ወይ ዮሴፍ ወልደ ዳዊት ትፍራነ ሲወታ ለማርያም ፍርትከ የሚል ተቀጾ ተገይቷል። ርግብም ወርዳ ከራሱ ላይ አርፋበታለች። ዕጣም ቢጣጣሉ ለእርሱ ደርሰዋለች። በዚያም ሆነ በዚህ ለአንተ ደርሳለችና ግብር ገብተን ከእግዚአብሔር አግኝተን የሰጠንህን ጠብቅ ብለው ሰጡት። ከዚህ በኋላ ከቤቱ ወስዶ አኖራት። ጊዜው አጸባ ነበርና ንግድ ሂዶ 3 ወር ኑሮ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጫውተው ሲሸኘው ፈላስፋ ነውና በመልኩ አውቆ ይህች ብላቴና ጸንሳለች ካንተ ነው ከሌላ አለው። እኔስ እንኳን የገቢር ያህልዮም አላውቅባትም አለው። እንኪያስ ገብተህ ጠይቃት አለው። ገብቶ ወለተ እስራኤል መኑ ቀረጽ አክናፈ ድንግልና ኪብላት እመንፈስ ቅዱስ አለችው። እመንፈስ ቅዱስ ያለችው ቢጸነው ከደጁ የቆመ ደረቅ ግንድ ነበረ። ዓለም ልማ አሳይተዋለች። በዚህ ነገሯን ተቀብሏታል። በዚያውስ ላይ አንህብትን በባህሪያቸው እንዲራቡ የሚያደርግ እኔንስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንደወልድ ቢያደርግ የሚሳነው አለን አለችው። ከዚህ በኋላ ለበዓል የሚወጡበት ጊዜ ደረሰ። ወወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና ይላል። እዣትም በወጣ ሰሰነች ብለው በድንጋይ ወግረው ይገድሉብኛል። ትቻትም ብሄድ ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል እያለ ወንዘ ዘንተ ይሄሊ ናሁ አስተራዮ መልአከ እግዚአብሔር በሕልም እንዘ ይብል። ይህንን ሲያወጣ ሲያወርድ ከእግዚአብሔር የታዘዘ መልአክ በሕልም ታየው፣ ተነጋገረው። ሕልም 3 ወገን ነው። ከመልአክ ከሰይጣን ከባህሪ የሚገኝ ከመልአክ የሚገኝ እንደ ፈርዖን እንደ ናቡከደነጾር እንደ ዮሴፍ እንደ ያዕቆብ ነው። ከሰይጣን የሚገኝ እንደ ሄሮድስ ነው። እመቤታችን በስደቷ ጊዜ ከዚህ ዋለች ከዚህ አደረች እያለ መላ ሌሊቱን ሲያባክነው ያድር ነበር። ከባህሪ የሚገኝ በልቀም፣ ደም፣ ሳፍራ፣ ሳውዳ የሚባሉ ሐሞታት አሉ። በልቀም እሳታዊ፣ ደም ማያዊ፣ ሳፍራ ነፋሳዊ፣ ሳውዳ መሬታዊ ነው። እነዚህ በየሰለጠኑበት ሲያሳዩት ያድራሉ። እንዘ ይብል ኦ ዮሴፍ ወልደ ዳዊት ይትፍራ ነሲኦታ ለማርያም ፍርትከ። ኦ ቃላ አክብሮ ቃላ ይስሮ ቃላ ራይርሆ ይሆናል። ቃላ አክብሮ ኦ ጳውሎስ ምንተ ትቤ ኦ ፍቁራን አሃው ያለው ነው። ቃላ ይስሮ ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ኦ አብዳን ሰባ ገላትያ ያለው ነው። ቃላ ራይርሆ ኦ ድንግል አዘክሪሃ በመዘክር ያለው ይህ ነው። ዳዊት ማለት ጥቡ ማለት ነው። የጥቡ የዳዊት ልጅ ዮሴፍ ሆይ ከካህናት እጅ መቀበልን እንዳልፈራ ከመንፈስ ቅዱስ እጅ መቀበልን አትፍራ። አንድም ዳዊት ማለት ርኅሩህ ማለት ነው። የርኅሩህ የዳዊት ልጅ ዮሴፍ ሆይ እህትናትና ራራላት ብሎ
ነሲዮታ ባለው አይርጎታ፣ አቂቦታ፣ አውጽቦታ፣ ተለይኮታ ይላል። እስመንፍሬ ከርስከ አነብር ዲበ መንበርከ ያለው እንደተፈጸመ ለማጠይቅ ዳዊትን አልፎ አልፎ እንደ አርስት ያነሳዋል። መዘይትወለድ እምኔሃ መንፈስ ቅዱስ ውእቱ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና አትፍራ። ማቴዎስም መንፈስ ቅዱስ ያለውን፣ ሉቃስ መንፈሰ እግዚአብሔር ቅዱስ ይመስለ ይለኪ ወኃይለ ልዑል ይጼልለኪ ያለውን፣ ኢሳይያስ መንፈሰ እግዚአብሔር ዘላይሊ ዘበእንቲአሁ ቀብአኒ ያለውን መተርጉም ዛቲመ ትርጓሚሃ ለቅባት ንጽሕት ይእቲ እስመ መንፈስ ቅዱስ አንጽአ ሥጋሁ ለአዳም እንዲል ክብር ብሎ ወስዶታል። ንጽሕን ክብር ሲል ከምን ይገኛል ቢሉ ወሳርኮ እምንጹሕ ይላል። ወትወልድ ወልደ ወንድ ልጅ ትወልዳለች። ወትሰምዮ ስሞ ኢየሱሳ ስሙንም ኢየሱስ ትለዋለች። እስመ ውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ ወገኖቹን ከኃጢአታቸው የሚያድናቸው ከፍዳ የሚያነጻቸው እርሱ ነውና። ስሙን ከነትርጓሜው አመጣው። ኢየሱስ ብሎ ንባቡን፣ ያድኅኖሙ ብሎ ትርጓሜውን፣ ማጢአቶሙ ብሎ ምስጢሩን ተናገረ። ወአብጽሐ ገሃደ ክቡር መልአክ ኃይሎ ወፍካሬሁ ለስም እንዲል ወዝ ኩሉ ዘኮነ ከመ ይትፈጸም ዘተብህለ እምኀበ እግዚአብሔር በነቢይ ይህ ሁሉ የተደረገው እግዚአብሔር በነቢይ አድሮ ነቢይ ከእግዚአብሔር አግኝቶ ተገልጾለት የተናገረው ይደርስ ይፈጸም ዘንድ ነው። እንዘ ይብል ናሁ ድንግል ትጸንስ ወትወልድ ወልደ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ነው። ወይሰመይ ስሙ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ስሙም አማኑኤል ይባላል። ይኸውም እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባሕርይ ይሆናል ማለት ነው። ወንጌላዊ የሚጽፍ በቋንቋው በዕብራይስጥ፣ መልአኩም ለዮሴፍ የነገረው በቋንቋው በዕብራይስጥ ነው። ለማን ይተረጉማል ቢሉ ያስተረጉማል። ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተ ኅድረት ካልክ ወንጌላዊ አማኑኤልን እግዚአብሔር ምስሌነ ብሎ ከተረጎመው እሶ ከይሰመይ ወንጌላዊ ዘይተረጉም ወንጌለ በኀቤሆሙ እንዲል ወንጌላዊ አበላ ብሎ አስፈርዶበታል። ትርጓሜውም ሕዝቡ የማያውቁት ካህናቱ የሚያውቁት በዳር እንደ ጥሬ ያለ አለና ያን በዘ ያጎላላቸዋል። በወስ ያጎላላቸው ፍቅር ወሰላም ፍስሐ ወሐሴት በዘስ ያጎላላቸው ምን ትብከ ዘይነሳይ ከምካለይኮ ምን ትብከ ዘይኮነ ውሁ በለከ ይላል። አንድም ዮሐንስ ወንጌላዊ የማቴዎስን ወንጌል ለኤላንሳን ሰዎች ሲያስተምር አማኑኤልን እግዚአብሔር ምስሌነ ብሎ ተርጉሞላቸዋል። አማኑኤል ንባቡ ከዕብራይስጥ ትርጓሜው ከኤላንሳን ሰዎች መጥቶልናልና አማኑኤልን የመሰለ ንባብ በኤላንሳን ሰዎች ቀርቶብናል። አንድም የሀገራችን ተርጓሚ አማኑኤልን የመሰለ ንባብ ወደ ግዕዝ ቢመልሱት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም ከስጋችን ስጋ ከነፍሳችን ነፍስ ነስቶ አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ ተርጉሞለታል። ወተንሲኦ ዮሴፍ እምነዋሙ ገብረ በከመ አዘዞ መልአከ እግዚአብሔር ዮሴፍም ከእንቅልፉ ነቅቶ ከመኝታው ተነስቶ መልአከ እግዚአብሔር ያዘዘውን እንዳዘዘው አደረገ። ወነሳ ለማርያም ፍርቱ አገልግላት እንዳለው አገለገላት፣ ጠብቃት እንዳለው ጠበቃት፣ ይዛት ውጣ እንዳለው ይዟት ወጣ። ወኢያእመራ እስከ አመ ወለደት ወልደ ዘበኩራ መጻሕፍት በኩር የሚሉት ልጇን እስክትወልድ ድረስ አላወቃትም። አይመርወ ንደው ለአንስት አይመራ አዳም ለሔዋን አይመራ ሕልቃና ለሐና እንዲል ከዚያ በኋላ በግብር አወቃት ማለት አይደለም። ፍጻሜ የሌለው እስከ ነው። የተመይጠቋ እስከ አመነት ገማያይ የወለደት መልኮል እስከ አመሞተት እንዳለው ያለ ነው። አንድም በአንድ ኅብረ መልክ አላወቃትም። በብዙ ኅብረ ትንቢት በብዙ ኅብረ አምሳል ሲነገርለት የመጣ ጌታን እንደጸነሰች ለማጠየቅ ትለዋወጥበት ነበር። ቦ አመት አቀያይ ከመጽየ ሮማን ወቦ አመት አጽበደድብ ከመቆጽለ ገነት እንዲል ከፊቱ እያለች ማርያም ይል ነበር። ሙሴን እንኳን የሰናፍጭ ቅንጣት ታህል ብርሃን ቢስልበት እስራኤል ተገልበብለነ ሙሴ ተገልበብለነ ብለውታል። የፀሐይ ዝርቅ ሰሌዳ ድንግልማ እንደምን ይወቃት? አላወቃትም። አንድም ኢያእመረ ይላል። ድንግል የተባለች እርሷ ወልድ የተባለ እርሱ እንደሆነ አላወቀም። አጻፋውን ለወንጌላዊ የሰጡ እንደሆነ ምነው መልአኩ ነግሮት የለምን ቢሉ አንድ ከሆነ ብሎ አንድ ምስክር አያስደነግጥ አንድ ዓይን አያስረግጥ እንዲሉ አጻፋውን ለመልአኩ የሰጡ እንደሆነ ምነው ነቢይ ነግሮት የለምን ቢሉ ነቢይ ወልድ አለ እንጂ አምላክ አለን፣ ድንግል አለ እንጂ ማርያም አለን። አንድም በጎል አምስት ነገር አይቶ እስኪረዳ ድረስ አላወቀም። ሁረተ ኮከብ በካልፍና ስርቀሰ ሰባተ እግዚአብሔር ምጽአተ ሰብአ ሰገል ዘምስለ ብዙ አማሃ ቅዳሴ መላእክት ፍርሃተ ሞሎትን አይቶ እስኪረዳ አላወቀም። በኩራ በጥንት በበዓት በተቀድሶ ወጸጉ ስሞ ኢየሱሳ እስከ አመ ወለደት ወእስከ አመ ጸጉ ሲል ነው። መጻሕፍት በኩር ያልላት ልጇን እስክትወልደው ስሙንም ኢየሱስ ብለው እስኪጠሩት ድረስ ኢያእመረ። አንድም ዘበኩራ ወዘጸጉ መጻሕፍት በኩር ያሉላት ስሙንም ኢየሱስ ያሉት ልጇን እስክትወልድ ድረስ አላወቃትም።